ልጅ የሌለው ሚስት ስለሌለው ነው። ያ ማለት ሚስት ፈላጊ ነው፣ ግን ጾታው ወንድ መሆኑ እዚህ ጋር ያረጋግጥልናል። ነገሩን ሁሉ ፈጠረ እርሱ ነገሩን ሁሉ አዋቂ ነው ይላል። ይኸው ቁርአን ላይ አላህ ወንድ እንዳርክ እንደሆነ አረጋግጠህልናል ማለት ነው። አይ ደግሞ ቆይ ደግሞ አሁንም ሴት መሆኑን ደግሞ ላሳየው። አላህ ሴት መባሉን ቁርአን ላይ ማለት ነው። ከዛ ጾታውን ግራ ይጋባና ወንድ ነው ሴት ነው ብሎ ግራ ተጋብቶ ይሄዳል። ምዕራፍ 35 ቁጥር 1ን ክፈተው። ሰማያለሽ ቀጥይ። አዲስ ዛሬ ተጠምቄያለሁ። ከ3 ወር ትምህርት በኋላ ያ እኔ ነበርኩ የላኩሽ መምህር ሰናይ ጋር። አዎ አንተ ነበር። ትምህርት በደንብ ተማርሽ? እንዴት ነበር? እንዴት አገኘሽው? አሪፍ ነው። መልካም፣ እንኳን ደስ ያለሽ። እና ለውጡ እንዴት ነበረ ከተጠመቅሽ በኋላ? ከዛ በፊት የነበረው እህታችን ረሃመት ወደ ሀገር ቤት እንደገባች ጥሩ ሰዓት ሰምቼ ነበርና ያው ለ3 ወር ያላነሰ ነው ቆይታለች። ያው 3 ወር ሲባል ትምህርት የተማረችበት እንጂ እውነት ለመናገር ከፎይኔ ላከኝ ብለው ከመጡ እህቶች ውስጥ አንዷ ጠንካራዋ እህት ረሃመት ናት። ዛሬ የነበረችው ልጅ ማለት ነው። ከቤተሰብ ራቅ ብዬ ነው እና የተጠመቅኩት። ያው ወሬ አልችልም። በጣም ነው የማመሰግነው። እግዚአብሔር ለዚህ ቀን ያብቃችሁ። እንግዲህ ያ መከራ ይመጣል፣ ያው ነው በብርሃን ተመላለሱ እላለሁ። ብዙም ወሬ አልችልም። ያ ነው በብርሃኑ ተመላለሱ። ትልቅ እኮ ነው። ብዙ ወሬ አያስፈልግም እኮ። ሰላም ብያለሁኝ። ከሰሞኑ ጋር በተያያዘ አላህ ጾታው ምንድን ነው በሚል ተወሰነች እናወራበታለን ማለት ነው። ወደ ቶፒካችን እንገባለን። ውሸት ነው። ማንም እንዳይሰማቸው ውሸት ነው። የውሸት መረጃ ነው። ማንም እንዳይሰማቸው። እነዚህ ውሸታም ቀዳዳዎች ማንም እንዳይሰማቸው። ውሸት ትክክለኛ ያልሆነ መረጃ ነው። ማንም እንዳይሰማቸው። ውሸታሞች የውሸታሞች ስብስብ ነው። ማንም ሰው እንዳይሰማቸው። ትክክለኛ ያልሆነ መረጃ ነው። ትክክል አይደለም ያልከው ምኑን ነው? ነሰሰርሊ መሐመድን አስተምሮ ለማስከተል መጮህ አለብህ። በእርግጥ ያው እንደዛ ካላልክ እስልምና መቆም ስለማይችል ራይት። ቅድሚያ ቶፒኩ ላይ እናውራና አላህ ጾታ አለው ብለህ ታምናለህ? ፎኛ ጥያቄ ለምጠይቅ እኮ ነው ገባ ነው ወይ ትጠይቀናለህ በኋላ ማለት ነው። ትጠይቀኛለህ በኋላ የምትጠይቀው አንተ ቅድሚያ ትጠይቃለህ። ቶፒኩ ቤቱ ቅድሚያ ጥያቄ እስልምና ላይ የምናነሳበት ነው። የትኛው አቂዳ የምትከተለው? አላህ እጅ እግር አለው ከሚሉት ነህ ወይንስ እጅ እግር የፈጠረ ነው ማመልከው ከሚሉት ነህ? ምን ያልከኝ? አላህ እጅ እግር አለው ከሚሉት ነህ ወይንስ እጅ እግር የለውም ከሚሉት ነህ? ተለያይተዋል እንዴ? ተለያይተዋል ወይ? ተለያይተዋል ወይ? ምን እጅና እግሩ ናቸው የተለያዩት? እጅ ለብቻ ነው እግር ለብቻ ነው? ምን ይታወቃል? ተገጣጥመዋል ላይ ዞሮ ምን ለማለት ተፈለግከው አንተ? ተገጣጥመው ያሉትን እጅና እግር ነው የምታመልከው ወይንስ ተለያይተው ያሉትን? አሳክለስ ነገር አሳክለው ገጣጠምካቸው እንዴት ነው? እሺ ምን ለማለት ነው ፈለግከው? እስቲ እኔ ራሱ አሳቀኝ አንተ። እጅና እግር ለመገጣጠም ደግሞ የግዴታ እንትን ያስፈልጋል፣ ጅማቶች ያስፈልጋሉ። ስለዚህ ጅማትም ነው ማለት ነው መገጣጠሚያ። ይሄ በአንተ አእምሮ ተሳለ ስዕል ነው እንጂማ እንደዛ አይባልም። እኔማ እንደዚህ አይነት ጣዖት አላመልክም፣ የአካል ግጥምጥሞሽን አላመልክም። ጣዖት ነው አካል የተገጣጠመ የምታመልክ ከሆነ ብዬ ነው ማምነው። አንተ እንደዛ ታመልካለህ? ኧረ ተው፣ እኔ ጸዳ ነው ከነዛ አይነት ነገር። አንተም ከዛ የጸዳ ነው አይደል? ስለዚህ እጅ እግር ባት ምናምን የሚሉ ነገሮችን ስብስብ የሚያመልክ ጣዖት ነው ብለህ ታምናለህ? በሐቂቃው እጅ እግር ያልሆነ እግር እጅ ያልሆነ ፊት እጅ ያልሆነ የተለያዩ የአካል ስብስቦችን የአካላቶች ኮምፖዚት የሆነ የሚያመልክ ጣዖት ነው ብለህ ታምናለህ? አይ ስለሱ ተውና ለእናንተ ለእግዚአብሔር ወይንም ለአብ መገለጫ ባህሪ ያለው የለውም?
ምን አገናኘው? መገለጫ ባህሪና የአካል ስብስብ የኛውም እንደዛ ነው። እኛ እንደምንለው እጅ ስንል እጅ ለመሆን ልታቁል እንፈልጋለን። እናንተም እንደ ያኔ እናንተም ዘንድ አለ ይሄ ነገር እኛ ጋር ያለው ነገር ማለት ነው። ስለዚህ እጅ ስትሉ በሐቂቃው ግራና ቀኝ ያለው እጅ የለውም ማለት ነው። ምን መሰለህ እጅ ስትል እንዳንተ እጅ የምትጨብጥበት አሁን እጅ ስንል በእኛ አእምሮ እንደምታውቀው ነው የአንተ እጅ የፍጡር እጅ ነው። ያ የኔ እጅ መያዣ መስሪያነት ነው የሚያገለግለው። ለፈጣሪ የሚሰራበት አካል ላይ ያስፈልገዋል ብለህ ታምናለህ? የሚሰራበት ምናምን ይሄን አደርግበት ማለት አይደለም። ምንድነው እጅ አለው ብቻ ነው የምትለው። እጅ ማለት እንግዲህ እንደኔ ነው ወይ እንደዚህ ነው ወይ ጣት ነው ወይ ጥፍር ነው ወይ ምናምን ልትል ነው ዞር ዞር አንተ ማለት ነው። አልወጣኝም። እጅ አለው ግን ልትፈልግበት እኮ ነው። አለው እጅ አለው። በሐቂቃው ግራና ቀኝ የሆነ እጅ አለው። ከምንም የማይመሳሰል እጅ አለው ከፍጡራኖች። ምክንያቱም እሱ ከፍጡራኖች ይመሳሰላል ብዬ ጠየቅኩ። ሳቢር ራስህ እየተመሳሰለብህ እየተቸገርክ ነው እጅ ስትል ገና። ምክንያቱም እጅ እሺ ማንንም አይመስል እጅ አለው ግራና ቀኝ የሆነ። እግርስ እግርስ አልኩ እኮ ምን አለው የለው? ምን አይነት እግር? የማንንም አይመስል። በቃ ኦኬ ሎክ እጅ የማንንም አይመስላለው፣ እግር የማንንም አይመስላለው። ብልትስ? ኧረ ሰውዬ ተው። ለምንድን ነው የምትለው? የማንንም አይመስል አለው የለው? የለም እንደዛ አይነት ነገር። እጅ ያኔ ብልት ያለው ለማን ነው? ለኢየሱስ ክርስቶስ ነው ወይንም ለወልድ ነው እንጂ ቆይ እግር ካለው እጅ ካለው ባት ካለው ፊት ካለው ጆሮ ካለው ወገብ ካለው ብልት ከሌለው ብልት የሌለበት ምክንያት ጀስቲፋይ አድርግልኝ። አሁን ብልት የለውም ስትል ማስረጃ። ምክንያቱም እሺ አለው ስትል አንተ መረጃ አንተ አለው ስትል ይሄንን በአንተ አምሮ ሳልከው እንጂ መረጃ ካለ አምጣ እስቲ። ብልት የሚል መረጃ ራሱ ማለት ነው። እግርና እጅ አካላቶችን ከሰጠው በኋላ ብልት የለውም ያልክበት ምክንያት ምንድን ነው? ነገርኩህ። እኔ መጀመሪያ ይሄን ሳታመጣ በፊት ይሄን እንደምታመጣ አውቃለሁ። ታውቃለህ እንደዚህ ስለምትል እንደዚህ ከሆነ እንደዚህ መሆን አለበት። ይሄ ደግሞ የአንተ አእምሮ ነው። ከጊዜ በኋላ ያሰብከው እንትን ተፈጥረህ ይሄንን የምትስልበት ስል ስትራግል እያደረክ እንደሆነ ስትራግል እያደረክ ነው። ተረጋጋና ውሃ እየጠጣ ውሃ ያስፈልገኝ